በዛሬው ዕለት የገናናው መልአክ የቅዱስ ሚካኤልን ዓመታዊ ክብረ በዓል በሀገራችን በሁሉም አድባራትና ገዳማትም በድምቀት ተከብሯል። አንድ ቪዲዮ ላሳያችሁ፣ እንኳን አደረሳችሁ ተባባሉ። ቪዲዮ በመዲናችን አዲስ አበባ የተቀረጸ ሲሆን ምዕመኑ በአንድነት ተሰባስቦ ረዳቴ ሚካኤል ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሰዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለኔ ለአገልጋይ ምሕረትን ትለምን ዘንድ ይገባል ሲሉ ምስጋናቸውን በአንድ ድምፅ አሰምተዋል። የዛሬው የመላእክት አለቃ ቅዱስ ሚካኤል ዓመታዊ ክብረ በዓል ሊቀ መላእክት ቅዱስ ሚካኤል ባህራንን ከሞት ቅድስት አፎሚያን ከሰይጣን ወጥመድ ያዳነበትም ታላቅ በዓል ሲሆን በሁሉም አካባቢዎች በድምቀት ተከብሮ ተጠናቋል። የመልአኩ ምልጃ ይጠብቀን እያልኩኝ በዚሁ አንድ መልእክትን ላስተላልፍላችሁ። በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም ውስጥ የሚገኙ አባቶችን ለመርዳት እጃችሁን እንድትዘረጉ በልዑል እግዚአብሔር ስም ተጠይቃችኋል። እንደሚታወቀው በዚሁ ገዳም ውስጥ ያሉ መነኮሳት ቀን ከሌት ለዓለም ሰላም እየጸለዩ ይገኛሉ። ነገር ግን በገዳም ውስጥ ያሉ አባቶች መነኮሳት እግር በማታዘረጋ ጎጆ ውስጥ በጎርፍ በዝናብና ውርጭ እየተገረፉ ስለኛ እንዲሁም ስለ ዓለም ቀን ከሌት እየጸለዩ ይገኛሉ። እኛም ታዲያ ለነዚህ አባቶች የምንችለውን በማድረግ አለው ማለት ክርስቲያናዊ ግዴታችን ነው። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን ከላይ አስቀምጬላችኋለሁ። እንዲሁም ደግሞ ከታች በተቀመጡ ስልክ ቁጥሮች በመደወል አባቶችን አግኟቸው፣ አበርቷቸው። መልካም ቀን።